ይስጥልን። ዛሬ ይሄ የፈረንጆች የገና ዛፍን በተመለከተ ጥቂት ለማብራራት ያክል ነው። በተለይ ፈረንጆች ሳምንት ሊቀራቸው ሲል አሁን የሚያከብሩት ነው እና በእኛ ደግሞ ታህሳስ 29 ነው የሚከበረው። እነሱ እንደዚህ ዛፍ ሰርተው ነው የሚያከብሩት። የእኛ ሰዎች ደግሞ ህፃናት፣ ወጣቶች፣ ጎልማሶች የገና መጫወቻ ይዘው በገና ጨዋታ አይቆጡም ጌታ እያሉ ሩሩን እየመቱ እንደዚህ ሲጫወቱ ይውላሉ፣ ይቆያሉ። የእኛ ባህል በዓለም ላይ ብዙ አልተዋወቀም እና ማስተዋወቅ ደግሞ ግዴታችን ነው። የእነሱን ተቀብለን የእኛን እየተውን እስከ መቼ እንኖራለን? እና ባህላችንን በደንብ ለሚቀጥሉት ጊዜያት እያሳወቅን ኢትዮጵያን ቀደምት የነበረች መሆኗን ማሳየት መቻል አለብን። ይህን ለማለት ነው። አመሰግናለሁ። ቻው።